ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ነው ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ የተገኘሁት በዚህ በዲና ቻናል ነው እና እዚህ ቻናል ላይ እሷ ጠፍታለች። በእውነት በጣም ነው የጠፋችውና እናንተ ጠፍታ ስለመጣች ቅጣትም የሆናት ዘንድ ላይክ አድርጉላት። ናት ስሜታችሁን ሁላችሁም ኮሜንት ሴክሽን ላይ ጻፉላትና ግን ቪዲዮ እንዲወጣ በጣም እንዲወጣ ያየ ሰው ሁሉ ላይክ ቢያደርግ ያንን ነው እኛ የምንፈልገውና ሰው ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ሆናችሁ የምታዩ ሰዎች ይሄን ማድረጋችሁን እንዳትረሱ። ደግሞ በተለያዩ ሚዲያዎች ላይ ሼር ማድረጋችሁን እንዳትረሱ። ፌስቡክ፣ ኢሞ፣ ቴሌግራም በተለያዩ በፊት ዲናን እኛን ለሚያክሰው ሼር ማድረጋችሁን እንዳትረሱ። እንደምታውቁት ዲና እንግዲህ ጠፍታለች። ከጠፋችም ቆይታለች። ይህም ደግሞ የተፈጠረው አዲስ አበባ ነበረች። አንዳንድ ጥያቄዎችን ጠይቃታለሁ። አዲስ አበባ በነበረችበት ቆይታ ላይክ ነው አሁን ከተመለሰች ይሄ ሁለተኛ ቀኗ ነውና ማወቅና መጠየቅ ያለብኝ ጉዳይ እንዳለኝ ተሰምቶኛል፣ እኔ በግሌ ማለት ነው። ስለዚህ እስቲ እናንተም እስከ መጨረሻው በመከታተል እኔ ለምጠይቀው ጥያቄ ምን አይነት ምላሽ እንደምትሰጥ እንግዲህ ትመለከታላችሁ። እናንተም የራሳችሁን ትዝብት ታስቀምጣላችሁ ብዬ ተስፋ አደርጋለሁ። አንዳንድ ከሷ የማይጠበቁ ድርጊቶች ተፈጽመዋልና ለዚህም እስቲ ምላሽ ከሷ ስለምንሻ እንጠይቃታለን። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የኔም ቻናል አለ፣ ጎብኙን። እንገናኛለን። ስትመጣ ከሷ ጋር እንግዲህ እንቀጥላለን ማለት ነው። ካፌ ቀጥራት እየጠበቅኳት ነው። በጸጋው ይሁን አዲስ አበባ እንዴት ነው? ደህና ነሽ? አለን ሁሉ አማን እንዴት ነው? እግዚአብሔር ይመስገን። እንዴት ነሽ አንቺ? በጣም የአዲስ አበባ ልጅ መስለሽልኝ። እንዴት ጥፍርሽ አልተነቀለም? የዛን ልደት የተሰራሁት ይሄ ልደት ነው። ቀለም አስቀየርኩት። እሺ፣ ሰዓት አዲስ፣ ጉሱሲ የሚባል ቦርሳ አዲስ፣ አለባበስ ኦልድ ማኒ። አንተ በእናትህ ይበሬ ከልብ ነው። ፀሐዩ ሰሞኑን በጣም አንተ ሁሉም ቦታ ነው ማርያም። አዎ አዲስ አበባ እንደዚህ ነው። በጣም እግዚአብሔር ከሰዓት ነው በጣም ነው የሚሞቀው። አይ ነሽ አዲስ አበባ በጣም ኢንጆይ አድርገሻል። ምንም አይልማ ያስታውቃል። ወዝሽ ራሱ ተመልሷል እኮ በቃ አዲስ አበባ ልኖር መሰለኝ። የምር ወዝሽ ራሱ ነው የተመለሰው። በቃ ኑሮ እዛው ቀጥላለሁ። ሌዊም እዛ አይደል ማለት ምን ሌዊም እዛ አይደል ማለት ሌዊም ብዬ ነው እንዴ? አይደለ ሌዊ አዲስ አበባ እንዳለ አዲስ ነው እንዴ? ለምን እንደነገጥሽው አንቺ? አይ አባባል ሌዊም እዛ አይደል ስትል ሌዊ እዛ ነው። አዎ እኮ ይታወቃል። እኔ ሌዊ እዛ አይደል እንዴ ስል ለምን እንደነገጥሽው አንቺ? አልነገርኩም ግን ደግሞ ነው ግን እኔ ደግሞ ሌዊን ብያለሁ። ያው ይመቻችኋል። አሁን በአጭሩ የለመጃ የጀመራችሁትን ድብብቆሹንም የምን ድብብቆሽ አሪፍ ያደርግላችኋል። የምን ድብብቆሽ? ምን ስታረጊ ነበር አሁን አዲስ አበባ በቆይሽ ቆይታ? ኧረ አታስቀኝ አንተ። እኔ እያንዳንዱ ውሎዬን እየነገርኩ አይደል እንደ የደወል ግን ያልነገርሽኝንስ ማን ይንገረኝ? እግዚአብሔር ይመስገን ነጋሪ አያሳጣኝም እንጂ ምን ማለት? አይ ማለት ጀባሪ ነገር ነው ብዬ አስባለሁ። ማለት እንደ ጓደኝነት ፒስ ነው ያለው ነገር ግን ደግሞ ዲስ ማች ስፔሻሊ አንቺም እሱም ከኔ እስከ መደበቅ ደረጃ መድረስ እኔ ተገቢ ነው ብዬ አላስብም። ምን ደበቅን? ምንድነው? ምን ተፈጠረ? አዲስ አበባ ላይክ አንቺን የሚያቆይሽ ምንም ሪዝን የለም። አዎ የለም። ሪዝን ከተባለ ከሱ ጋር የምትገናኙት ጊዜ ብቻ ሊሆን ይችላል። የምትገናኙት? አዎ ተሙ አንተ ያማን ምንድነው? ኧረ በእናትሽ እናንተ ግን እግዚአብሔርን በጣም እንደ ማለት
ተጣላን። ኦኬ እሺ፣ እንደምትዋደዱ ምናምን ኦኬ አይ ነው አውቃለሁ ነገሩን ምናምን። ግን እዚህ ጋር እኮ አቆምን አላችሁ አይደል? ለፋሚሊም አቆምን ብላችሁ አሳውቃችሁ። አዎ ፋሚሊ የሚያውቀው እናንተ እንደዛ አይነት ነገር ውስጥ እንደሌላችሁ ነው አይደለ? የሁለታችሁም ፋሚሊ የሚያውቀው። አዲስ አበባ ሄዶ ቆይቶ ደጋግሞ እሱን ማግኘት ደጋግሞ አዎ ተሙ ያማል እንደ ጤናማ አይደለ? የሌባ አይነ ደረቃለሁ። እሺ ይመችሽ እኮ እኔ ማለት የእናንተ ህይወት ነው። ግን እዛ ጋር እኔ ምን እንደበረኝ መሰለሽ ማለት ውሸት ደስ አይልም። በቃ ኖርማሊ እናንተ ለሚዲያውም ለራሳችሁም ለኛም ያስረገጣችሁን ነገር ምንድነው? አንድ ላይ እንደማትሆኑ አረጋግጣችሁልን ከዛ የራሳችሁን ላይፍ ነው መኖር የጀመራችሁት ራይት። አሁን ላይ ግን እያረጋችሁ ያላችሁት ነገር ደግሞ ተሙ ምንድነው ያረግነው? እስኪ ንገረን። እኛ ከአንተ ተደብቀን ምንድነው ያረግነው? አዲስ አበባ የቆየሁትን ምክንያት ታውቃለህ? አረ ነግሬሃለሁ። እያንዳንዱን ነገር እሱ አንቺ የምትነግሪኝን እኮ ነው ማለት እኔ ካንተ ያልነገርሽኝ። ግን እኔ በየቀኑ የማገኘው መረጃ ምን ላድርገው? በየማታው እናንተ የምትገናኛቱን ምን ላድርግ ነው? ተሙ እኛ በየጊዜው አልተገናኘንም። አዎ በእርግጥ አሁን ቆይ የእናንተን ስሜት እኔ ስለማልረዳ ነው ለኔ ዋሽታችሁ እናንተ የምትገናኙት? ተሙ ጌታን አልዋሸንህም። ማርያምን አትማይ። ወይኔ ጌታ በውሸት አትማይ። ተሙ እኔ አንድ ቀን አገኘሁት ወከረግን ደወልኩልህ አይደል እንዴ? ሌሚን አገኘሁት አንድ ላይ ነን ብዬ አልደወልኩልህ? እሱንም ቢሆን ማለት ነው ይሄ የሆነ እኔን ሰው ከነገረውም ያኔ የተገናኘነው ነው ብለን እንነግረዋለን በሚል ተልካሻ ምክንያት ያመጣችሁ። ተሙ ጌታን ማርያምን እኔ አልዋሸሁም። አይደለም አንተ ማይሆን ነገር እያወራክ እኮ ነው። ማላሽን አልፈልግም። እኔ አብሬው ነኝ ወክ እያረግን ነው ብዬ ደውዬ ነገርኩ እኮ። አንድ ቀን ያገኘሁት ይሄን ሁሉ አዲስ አበባ ስትቆይ ግን አዲስ አበባ ወርቁ ምናምን ቆይቻለሁ። ግን ደግሞ እንደዚህ አይነት ነገር አልተፈጠረም። የምር ወይኔ እኔ ያለኝ መረጃ ሲጀመር በየጊዜው ለምንድን ነው ማገኘው? እሱን ማገኝበት ምን አይነት ምክንያት አለኝ? ሲጀመር አዲስ አበባ የቆየሽው እሱን ለማግኘት ነው አይደለም? እኔ ለስራዬ ነው አዲስ አበባ የቆየሁት። የቆየሽውም ሌዊን ለማግኘት ነው አይደለም? ሁሉም ከቨር ነው። ይሄ ስራ ምናምን የምትይው ሁሉም ውሽ ተሙኔ ካንተ ተደብቄ እንደዚህ አይነት ነገር አደርጋለሁ? ሲጀምር ደግሞ እንደዚህ አይነት ነገር ለምን ብዬ አደርጋለሁ? አዎ አግኝቻለሁ። አዲስ አበባ የርኩ ጊዜ አንድ ቀን አግኝቻለሁ። ወክ አድርገናል ብዬ ደውዬ ነግሬያለሁ። ከዛ የበለጠ ግን እኔ ምንም ደጋግሜ እሱን ያገኘሁበት ቀንም የለም የተገናኘንበትም ጊዜ የለም። ደውለን እንጠይቀው። እሺ ልደውልልህ? አደዊ በእናትሽ እኔ የእናንተን ድራማ ማየት የምችልበት አቅም ላይ አይደለም። እኔም ይዤልሃለሁ የመጨረሻ መሀል ላይ ነው። ጌታን በቃ ማርያምን እኔ ደጋግሜ አላገኘሁትም። እንዴት ነው አንተ እንደዚህ የምታስበው? ሲጀመር ማን ነው እንደዛ ብሎ ይነገረክ? አይ ይደብራል ግን ማለት ተሙኔ አዲስ አበባ የቆየሁት ለስራዬ ነው። በየቀኑ እየደወልኩልህ እንደዚህ ሆነ እንደዚህ ተፈጠረ እያልኩ ስራውን ነገርሽኝ እኮ ስራውን አውቀዋለሁ። የስራውን ኬዝ ምናምን አውቃለሁ። ግን ስራው ከበር ነበረ። ዋናው አላማሽ ስራሽን እዚህ ሆነሽ ኦርደር ምናምን ማድረግ መስዩ ነው አይደለ? እዚህ ሆነሽ በስልክ ምናምን መስራት ነው። እዛ ሄጄ ማየት ያሉብኝ ነገሮች እንዳሉ አንተም ታውቃለህ። በደንብ አስረግጠህ ታውቀዋለህ። እንትን አያስፈልግም። ሲጀምር እኔ ካንተ ተደብቄ ምንም እንደዚህ የማደርገው ነገር እንደሌለ በጣም ልቦናክ ያውቃል። ግን ደግሞ በእንደዚህ አይነት መልኩ ላንተ ምናምን ብለሽ አታካብጂው። መጀመሪያ ሄደሽ እዛ ከሱ ጋር በድብቅ የተገናኛችሁ ጊዜ ያሳለፋችሁ እሰየው፣ ከተገናኘው እሰየው። ግን ደግሞ ለምንድን ነው እኔ እንደዚህ አይነት ነገር የማደርገው? እስኪ ንገረኝ። እኔ ምን አውቃለሁ እንግዲህ በስራው መንገድ ነው ያለው፣ እኔም በስራ መንገድ ነው ያለው። ሶኒ አዲስ አበባ ይህን ያህል ቀን ቆየውና ከሌቢ ጋር ተደጋጋሚ ተገናኘሽ እንዴት ትለኛለህ? ሄዳችሁ ምን ጠንስሰሽ እንደመጣሽ ምንድነው የጠነሰስኩት? አንተ ማታውቀው ነገር እኛ የጠነሰስ ነው ምን አለ? ለዚህ ነው የጠራኸኝ? እኔ ማለት ያለው ነገር በቃ ማረጋገጥ ስላለብን እኮ። እሺ ምንድን ማረጋገጥ የምትፈልገውን ነገር ጠይቀኝ። አላገኘሽው ማለት ነው? አንድ ቀን ነው ያገኘሁት። ከዛ ውጪ ቀንስ ይሄ በየማታ የምትገናኙት በየማታ ለምንድን ነው እኔ የማገኘው እሱን? አይ ባንወሻሽ ጥሩ ነበር። ባክሽ ደስ አይልም። ጌታን ነው ምልክታሙ። አይኔን ያኝ እግዚአብሔር አላይም ባክሽ። እኔ ተማራ ምን እኔ ለምንድን ነው ማታ ማገኘው? ሲጀመር እኔ ያለሁበት ሰፈር የት እሱ ያለው ሰፈር የት? እንዴት ነው በማታ የምንገናኘው? ባክሽ ሰው ለፍቅር ስል ስንት ጎዳና አቆራርጦ ይሄድ የለ ያቆራርጣል በጣም ብዙ። ግን ደግሞ በቃ ካቆማችሁ አቁም።
ድራማ አትስሩም። ተሙ የምን ድራማ ነው እኛ የሰራነው? ከእናንተ በላይ ድራማውን እኔ እየሰራው ነው። እዚህ ዩቲዩብ ላይ እየሰራው ነው። ዩቲዩብ ላይ አንቺ ስለጠፋሽ ለራስሽ እኔ እዛ እንትን እያረኩሽ። አዲስ አበባ ሄደሽ ሌዊን አገኘሽ አላገኘሽ እኔ ምን አገባኝ። ግን ምንድነው ዩቲዩብ ቪዲዮ መስራት ነበረብሽ። ለዛ ነው ሞቀሽ እዚህ ቃጠሎ ላይ ሌላ ማቃጠል ግን ቪዲዮ መስራት ነበረብሽ። አዲስ አበባ ያለሽ vlog መስራት ነበረብሽ። ለኦዲየንስሽ ክብር ሊኖርሽ ይገባል። እኔ ተቀርጾ እንኳን ያላለቀ ቪዲዮ እየፖስተትኩ ነው። ኤዲት ተደርጎ ያላለቀ ቪዲዮ እየፖስተት እንዴት ነው አንቺ ለኦዲየንስሽ ክብር የለሽም? ለኦዲየንስ በጣም ክብር አለኝ። እኔም ዩቲዩብ ላይ በመጥፋቴ ምንድነው ደብሮኛል፣ ቅርም ብሎኛል። ግን በቃ ስላልተመቻቸልኝ ነው መገኘት ስላልቻልኩ ነው። ተሙም ደግሞ እንደዚህ አይነት ሴራ ይጠነስሳል ብዬ አላስብም። እኔ ለራሷ ብዬ ነው ወገን፣ ከቻናሏ ስለጠፋች ነው ወገን፣ ለራሷ ብዬ ነው። ቤተሰቦቼ እናንተንም አልዋሻችሁም፣ ታውቃላችሁ። ሌቪን አንድ ቀን አዲስ አበባ አግኝቼዋለሁ። እኔ ግን ድብ የደረሰኝ መረጃ አወጣለሁ። ፎቶና ቪዲዮ አለኝ። ምንም ፎቶና ቪዲዮ የለውም። ሌቪን አንድ ቀን አግኝቼዋለሁ፣ አውርተናል። እንዴት እንቀጥል ብለው እንትን አንተ ማይሆን ነገር አዘባል ያሟል እንዴ እና እንዴት እንደሚቀጥል ወዳችንን አውርተናል። አዎ እዛ ውስጥ ምን አለ እንዴት እንቀጥል የሚል ነገር አለ እና ከዚህ በኋላ አልጠፋም፣ እመጣለሁ። ቤተሰቦቼ ሴት የሆናችሁ ቤተሰቦቼ ደግሞ ሂማን ማስመጣት ጀምሬያለሁ። ኢትዮጵያ ካላችሁ ደውሉ። ኢትዮጵያ ካላችሁ አዋላይ የስራ ስልክ አለኝ 0916 34 95 97 በመደወል ምርጥ ብራዚል ቨርጂን ሂማን ሄሮችን ማዘዝ ትችላላችሁ። አሁን ስመጣ በሞራል ነው የመጣሁት፣ በስራም እናንተንም ላለማስደበር አዲስ አበባ ሞራል ሰብስቤ ነው የመጣሁት። ሀብታም ሆኖ አዲስ አበባን ለመቅረት ከሌዊ ጋር ተነጋግረው የጀመሩት ቢዝነስ ነው ባይዜ ማለት እንዲሁ አው እዚህ ቢዝነስ ላይ ይበላቸው ቤተሰቦች ዋበላቸው። እሺ እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደማታሳፍሩኝ አውቃለሁ። በጣም እንደምትወዱኝም አይ ነው። እኔም በጣም ነው የምወዳችሁ። ከዚህ በኋላ አልጠፋም፣ እመጣለሁ። ለተሙ ደግሞ ሌላ ሴራ በውስጥ መስመር ከእናንተ ጋር አወራለሁ። ቢዚ ነኝ። ባይ